በዛሬው ቪዲዮ ላይ 5 ለሞባይላችን የሚያስፈልጉ ነገር ግን እኛ ብዙ ጊዜ ትኩረት የማናደርግባቸው አፕሊኬሽኖችን በዚህ ቪዲዮ እንመለከታለን። የኤልፋዝ ሚዲያ ነው። እኔ ደግሞ ሚኩ ነኝ። እስከ መጨረሻ ካያችሁኝ ደግሞ አንድ የሚጠቅማችሁን ቲፕ ነግራችኋለሁ ማለት ነው። እንግዲህ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በዚሁ መልእክታችንን እናስተላልፍላችኋለን ማለት ነው። ሰብስክራይብ እናንተን አይጎዳችሁም፣ እኛን ደግሞ ስለሚጠቅመን ማለት ነው። እንግዲህ ክብራትና ክብራት ዛሬ የምትገኙት ኤልፋዝ ሚዲያ ላይ ነው። ኤልፋዝ ሚዲያ ደግሞ ለእናንተ ይጠቅማልና ይበጃል ብሎ የሚያስባቸውን ቻናሎች፣ ፕሮግራሞች እና እናንተ የሚጠቅማችሁን ነገር በሙሉ እያዘጋጀ ወደ እናንተ እየመጣ ይገኛል። ስለዚህ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ እንዳይረሳ ማለት ነው። እንግዲህ እንደነገርኳችሁ ነው በዛሬው ቪዲዮ ላይ ብዙ ሰዎች ትኩረት አያደርጉባቸው፣ ነገር ግን ለሞባይላችን ወሳኝ የሆኑና እኛ ሞባይላችንን በደንብ መጠቀም የምንችልበትና እኛ ብዙ ጊዜ ትኩረት ማድረግ የማንችልባቸው 5 አፕሊኬሽኖችን በዚህ ቪዲዮ እስከ መጨረሻ እንመለከታለን ማለት ነው። በሞባይላችን ነው ሁሉንም ፕሮሰስ የምናየው። አፕሊኬሽኖችን እንዴት እናወርዳለን፣ አፕሊኬሽኖችን እንዴት አድርገን እንጠቀማለን፣ በውስጣቸው ምን አለ የሚለው ነገር በዚህ ቪዲዮ እንመለከታለን ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ፣ ሼር እያደረጋችሁ ለብዙ ሰው እንድታዳርሱትና ብዙ ሰዎች ደግሞ እንዲማሩበትና እንዲጠቀሙበት መልዕክቴን አስተላልፋለሁ ማለት ነው። ሰብስክራይብ አድርግ ማለት ነው። ይመቻል። መጀመሪያ ምንድነው የምናደርገው? እነዚህ 5 አፕሊኬሽኖችን ነው ማለት ነው እኛ የምናወርደው ማለት ነው። እነዚህ 5 አፕሊኬሽኖች ሞባይላችን ላይ ግዴታ መኖር አለባቸው። ምክንያቱም ስራ ለመስራት የምንጠቀምበት ነው። ፎቶ ላይ ኤዲቲንግ ለማድረግ እንጠቀምባቸዋለን። ቪዲዮ ኤዲቲንግ ለማድረግ እንጠቀምባቸዋለን። በጣም ብዙ ስራ የምንሰራባቸው እነዚህ 5 አፕሊኬሽኖችን እንመለከታለን ማለት ነው። ስለዚህ የመጀመሪያውና አንደኛው በዋነኝነት ማለት ነው ካፕከት ነው ማለት ነው። እንግዲህ ካፕከትን የት እናገኘዋለን ብለን የምናስብ ከሆነ መጀመሪያ ምንድነው የምናደርገው? ፕሌይ ስቶር ላይ እንገባለን ማለት ነው። እዚህ ጋር እንደምትመለከቱት እንደዚህ ይመጣናል። ፕሌይ ስቶር ላይ ገብተናል ማለት ነው። ፕሌይ ስቶር ላይ ከገባን በኋላ እዚህ ሰርች ቦታ ላይ እንገባና ምን ብለን እንጽፋለን? ካፕከት ብለን እንጽፋለን ማለት ነው። እንግዲህ እንደምትመለከቱት እኔ እንደጻፍኩት ማለት እዚህ ስክሪን ላይ እንደማስቀምጥላችሁ ካፕከት ብላችሁ ጽፋላችሁ። ከዛ ካፕከትን ኦኬ ትሉታላችሁ ማለት ነው። እንደምትመለከቱት እዚህ ጋር ካፕከት ፎቶ ኤንድ ኤዲቲንግ የሚል ቦታ አለው ማለት ነው። እዚህ ይሄ ፊልሞራ የሚለው ቦታ ሳይሆን ሁለተኛ ላይ ማለት ነው። እንግዲህ እንደምትመለከቱት ካፕከት 1 ቢሊዮን ሰው በላይ ዳውንሎድ አድርጎታል ማለት ነው። ከ1 ቢሊዮን በላይ ነው ጋይስ ማውራችሁ፣ ሚሊዮን ሳይሆን ከቢሊዮን በላይ ዳውንሎድ አድርጎታል። እዚህ አፕዴት የሚለው ቦታ ላይ እናንተ አዲስ ከሆናችሁ ምንድነው የምታደርጉት? የኔ መጀመሪያ ስላለ ምን እያደረኩት ነው? አፕዴት እያደረኩት ነው ማለት ነው። ከዛ ካፕከቱ ላይ እንገባለን ማለት ነው። አሁን ዛሬ እያንዳንዱን ዲቴል ውስጡ እየገባው ሳይሆን እያሳየኋችሁ ያለሁት ሞባይላችሁ ላይ ቢኖር እናንተን በጣም ሊጠቅማችሁ የሚችሉ 5 አፕሊኬሽኖችን ነው ማለት ነው እያሳየኋችሁ ያለሁት እንጂ እያንዳንዱ ዲቴል እየገባው እያንዳንዱን ዲቴል ከፈለጋችሁ ቪዲዮ ሰራላችኋል ማለት ነው። እንደምትመለከቱት ካፕከትን ጨርሰናል ማለት ነው። ካፕከት ኦሬዲ ኢንስታል እያደረገልን ነው። እናንተ እንደዚህ ኢንስታል ታደርጉታላችሁ ማለት ነው። ካፕከት ዋናው ስራው ምንድነው የሚለው ጥያቄ የሚፈጠርባችሁ ከሆነ ለማንኛውም ሶሻል ሚዲያ ለፌስቡክ፣ ለቲክቶክ፣ ለዩቲዩብ፣ ለኢንስታግራም ለማንኛውም እንግዲህ እንደምትመለከቱት ጨርሶልናል ማለት ነው። ኦፕን የምትለው ቦታ አንድ ጊዜ እንነካታለን። ከዛ ዳይሬክት ቀጥታ ወደ ካፕከት እንሄዳለን ማለት ነው። ካፕከት እንደምትመለከቱት ኢንተርፌሱ ይህንን ይመስላል ማለት ነው። ስለዚህ ካፕከት ምንድነው ዋናው? እኛ በካፕከት ምንድነው የምንሰራው የምትሉ ከሆነ በካፕከት ማለት ነው ለቲክቶክ፣ ለፌስቡክ፣ ለኢንስታግራም፣ ለዩቲዩብ ለማንኛውም ሶሻል ሚዲያዎች እኛ ለምንፈልገው ነገር በሙሉ ቪዲዮ ኤዲቲንግ አሁን ላይ የሚሰራው በካፕከት ነው። ሙሉ ለሙሉ በሚባል ደረጃ በካፕከት ዞሯል ማለት ነው። ካፕከት አቅሙ በጣም ነው በነገራችሁ ላይ የሚያስደነግጠው፣ በጣም የሚያስደነግጠው። እንግዲህ ካፕከት ላይ ቪዲዮ ኤዲቲንግ ማድረግ ትችላላችሁ፣ ፎቶ ኤዲቲንግ መስራት ትችላላችሁ፣ ቴሌፖርተር ዜና ከዚህ ላይ መስራት ትችላላችሁ፣ አውቶከት ማድረግ ትችላላችሁ፣ የራሳችሁን ዲዛይን መክተት ትችላላችሁ፣ ባክግራውንድ ማጥፋት ትችላላችሁ። በቃ ምን አለፋችሁ በዚህኛው ቪዲዮ ኤዲቲንግ በማንኛውም መስራት የምትፈልጉ ሰዎች የመጀመሪያና ብቸኛ ምርጫችሁ ካፕከት ነው የሚሆነው ማለት ነው። ካፕከት ከቲክቶክ ጋር በመስማማት ማለት ነው። ከቲክቶክ ጋር ተስማምቶ የካፕከት ላይ ያሉ ሙሉ ነገሮችን ብትጠቀሙ ለቲክቶክ ችግር የለውም።
ነፃ ናቸው እነሱ አንድ እንትኖች ናቸው ማለት ነው። ተስማምተው አብሮ ነው የሚሰሩት ማለት ነው። ስለዚህ ይህንን አፕሊኬሽን ግዴታ እናንተ ሊኖራችሁ ይገባል። ካብከት የሚለውን አውርዱት። ከዛ እያንዳንዱ እየገባችሁ ቼክ አድርጉት። ቪዲዮ በምንም ልሰሩ ትችላላችሁ፣ ግን እንደ ካብከት አይነት አፕሊኬሽን አሁን ላይ የለም ብላችሁ በሙሉ ድፍረት ማውራት ትችላለሁ ማለት ነው። ጋይስ ወደ ሁለተኛው አፓችን እናልፋለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ይሄኛውን አፕ ግን እንድሰራላችሁ የምትፈልጉ ከሆነ ሰራላችኋለሁ፣ ችግር የለውም ሰራላችኋለሁ ማለት ነው። ቪዲዮ ስራልን ብላችሁ ነገሩኝ ማለት ነው። ሁለተኛው አፕ ደግሞ ስናፕ ሲድ ይባላል ማለት ነው። ስናፕ ሲድ ማለት ምንድን ነው? ፎቶ የእናንተ ፎቶ በሃይ ኳሊቲ ለሶሻል ሚዲያ ፎቶ የምሰሩበት የሚገርም አፕሊኬሽን ነው። በነገራችሁ ላይ የሚገርም አፕሊኬሽን ነው ይህ ስናፕ ሲድ። በጣም የሚገርም አፕሊኬሽን ነው። እንደምትመለከቱት ከስር ከ100 ሚሊዮን በላይ ሰው አውርዶታል፣ ዳውንሎድ አድርጎታል ማለት ነው። ከ100 ሚሊዮን ሰው በላይ ዳውንሎድ አድርጎታል ማለት። ይህ አፕ በጣም አስገራሚ የሆነ አፕ ነው እና ምንድነው አፕ ዋና ስራው ምንድነው የምትሉ ከሆነ ፎቶ ኤዲቲንግ ነው የሚሰራው ማለት ነው። እንግዲህ ስናፕ እችኛዋን ምልክቷን እዩዋት። ስንት ሰው ልክ ዳውንሎድ ልታደርጉ ስትሉ ምን ያህል ሰው ዳውንሎድ አድርጎታል፣ እርግጠኛ ለመሆን ምን ያህል ሰው ዳውንሎድ አድርጎታል፣ ምን ያህል ሰዎች ይጠቀሙታል የሚለውን ነገር ለማየት እዚህ ክብ የማድረግላችሁ ቦታ በደንብ ማየት ትችላላችሁ ማለት ነው። ከዛ እዚህ ጋር ያው ዳውንሎድ እናንተ ይህንን ከላይ ስናፕ ሲድ ብላችሁ ጽፋላችሁ። ከዛ ስናፕ ሲድ ኦፕን የሚለውን አንድ ጊዜ ትነካላችሁ ማለት ነው። ኦፕን ስትሉ ዳይሬክት እንደዚህ ነው ባይዞ የሚያመጣላችሁ፣ እንደዚህ ነው የሚያመጣላችሁ። ኢንተርፌሱ ይህን ነው ማለት ነው የሚመስለው። ልክ አፕሊኬሽኑ እንደከፈታችሁት እንደዚህ ነው የሚመጣው። ዋናው ጥቅሙ ዘግናኝ የሚገርም አፕሊኬሽን ነው ለፎቶ ኤዲቲንግ። አብዙ ለፎቶ ኤዲቲንግ የሚገርም ነው። ፕሮፌሽናል ነው። ለሶሻል ሚዲያ በደንብ የሚሆን ነው። እዚህ ፕላስ ቦታ አንድ ጊዜ ትነኩትና ከዛ ምንድነው የምታደርጉት? የምትፈልጉትን ፎቶ እንደዚህ ትወስዳላችሁ ማለት። በጣም ሲምፕል የሆነ አፕ ነው። በጣም ሲምፕል የሆነ አፕ ነው። እዚህ ጋር እንደፈለጋችሁ ከለራችሁን ማስተካከል ትችላላችሁ። እንደፈለጋችሁ አድርጋችሁ ከለራችሁ ማስተካከል ትችላላችሁ። እዚህ ጋር እንደምትመለከቱት ፖፕ በቃ የሚገራርም ከለሮች ነው ማለት ነው ያለው። እናንተ ፈለጋችሁት እየገባችሁ ከለሩን ምናምን ታስተካክላላችሁ። ከዛም በኋላ እዚህ ጋር ኦኬ ትሉታላችሁ። ቱልስ የሚለው ትገባላችሁ። ይህ ሁሉ የምትፈልጓቸው ነገሮች እዚህ አፕሊኬሽን ላይ አለ ማለት ነው። ይህ አፕሊኬሽን ሞባይላችሁ ላይ መኖሩ ምንድነው ጥቅሙ? ፎቶ እንደፈለጋችሁ አድርጋችሁ ፎቶ ኤዲት በዚህ ፎቶአችሁን ያለምንም መሳቀቅ ፎቶአችሁን በዚህ ኤዲት ማድረግ ትችላላችሁ ማለት ነው። ይህንን እናንተ እንደፈለጋችሁ እያንዳንዱን እየገባችሁ እዩ። ስለዚህም አፕ እንድሰራላችሁ ሙሉውን ማብራሪያ እንድሰራላችሁ የምትፈልጉ ከሆነ ሰራላችኋለሁ ማለት ነው። በጣም የሚገርም አፕ ነው። በጣም ከምነግራችሁ በላይ የሚገርም አፕ ነው። የሚገራርም ስራ ይሰራል ማለት ነው። ይህንንም አፕ እንድትጠቀሙበት በዚሁ መልእክቴን አስተላልፋለሁ። ቪዲዮ ደግሞ ሙሉውን ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ቪዲዮ ሰራላችኋለሁ። ቪዲዮ ስራለን በሉኝ ማለት ነው። ስለዚህ የመጀመሪያ ካብከት አይተናል። ሁለተኛ ደግሞ ስናፕ ሲድ አይተናል ማለት ነው። ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ ማለት ነው። ያልገባችሁ ጥያቄ ካለ ኮሜንት ላይ ጠይቁኝ። አሁን ዋና አፕሊኬሽን ቢኖራችሁ ሞባይላችሁ ላይ እናንተ ሞባይላችሁ ላይ ልትጠቀሙበት ትችላላችሁ። አንድ ስቴፕ ሊያገዛችሁ ይችላል የሚሉ አፕሊኬሽኖች ነው እያሳዩችሁ ያለሁት። ህይወታችሁን ሊያቀልላችሁ የሚችልና እናንተ ስራ መስራት የምትፈልጉ ሰዎች እንድትሰሩ የምትሰሩበት መስራት የምትችሉበትን ነገር ነው እያሳዩችሁ ያለሁት። ስለዚህ ክብራትና ክብራን ወደ ሶስተኛው አፕሊኬሽን እንሄዳለን ማለት ነው። እንግዲህ እዛው ነው ተመልሰን የምንገባው ማለት ነው። ያው ዳውንሎድ እያደረግን ሁሉንም ዳውንሎድ የምናደርገው እንደነገርኳችሁ ፕሌይ ስቶር ላይ ነው የምንገባው ማለት ነው። ፕሌይ ስቶርን የት እናገኛለን የምትሉ ከሆነ እዚህ ሰርች ቦታ ላይ ትገቡና ፕሌይ ስቶር ይኸው ፕሌይ ስቶር የክብ የማድረግላችሁን ቦታ ነው የምትነኩት ማለት ነው። ሁሉንም ከዛ ላይ ነው የምናወርደው። ሶስተኛው ደግሞ በጣም ወሳኝ አፕ የሚባለው ካንቫ ይባላል ጋይስ። ይሄ በጣም ወሳኝ የሆነ አፕሊኬሽን ነው። በጣም ወሳኝ የሆነ አፕሊኬሽን ማለት ነው። ህይወታችሁን በጣም የሚያቀልላችሁ፣ ስራችሁን በጣም የሚያቀልላችሁ፣ በጣም ብዙ ስራ የምሰሩበት የሚገርም አፕሊኬሽን ነው ማለት ነው። ምንድነው የምታደርጉት? ካንቫ ብላችሁ ነው በነገራችሁ ላይ የምጽፉት። እንዳሳያችሁ ፊደል እንዳሰጡ። ሁለተኛ ከስር ካንቫ ይላል። መጀመሪያ እንዳሳያችሁ ከብከት ላይ 1 ቢሊዮን በላይ ሰው ዳውንሎድ አድርጎታል። የቅድሙ ደግሞ ስናፕሲድ ከ100 ሚሊዮን ሰው በላይ ዳውንሎድ አድርጎታል። ይሄ እንደምትመለከቱት ከ500 ሚሊዮን ሰው በላይ ዳውንሎድ አድርጎታል ማለት ነው። ያ ማለት ምን ያህል ጠቃሚ እንደሆነ በዚሁ ማሳያ ነው። ይሄ ማሳያ ይሆናችሁ ማለት ምን ያህል ጠቃሚ እንደሆነ አፑ ማለት ነው። እና እዚህ ጋር እንደምትመለከቱት እናንተ ጋር አዲስ ከሆነ ኢንስታል ብሎ ነው የሚመጣው ማለት ነው። ኢንስታል ታደርጉታላችሁ። ያው እኔ ከዚህ በፊት ስለምጠቀም ነው ኦፕን ብሎ ይመጣልኝ ማለት ነው። ስለዚህ ይህንን ካወረዳችሁት ማውረድ አለባችሁ። በጣም ነው የሚጠቅማችሁ ማለት ነው። ከዛ ይህንን ኦፕን ትሉታላችሁ ማለት ነው። ካንቫን ኦፕን ስትሉት እንደዚህ ነው የሚመጣላችሁ ማለት ነው።
እንደዚህ ይመጣላችኋል ማለት ነው። በነገራችሁ ላይ ያው መጀመሪያ ስትገቡ ኢሜይል ምናምን ሊጠይቃችሁ ይችላል። ኢሜይሉን ታልፉታላችሁ፣ እየከፈታችሁ በኢሜይላችሁ ታልፉታላችሁ ሙሉ እንድሰራላችሁ። ስለዚህ ማፕ የምትፈልጉ ከሆነ እያንዳንዱ ዲቴል ሰራላችኋለሁ እና ኢንተርፌሱ ይህንን ይመስላል። በነገራችሁ ላይ ካንቫ ማለት ነው። ካንቫ በጣም የሚያስደነግጥና የሚገርም አፕ ነው ማለት ነው። እያንዳንዱ ቱሎች ውስጡ ያሉት እያንዳንዱ ቱሎች በጣም የሚገርሙ ናቸው። ብዙ ሰዎች ሶሻል ሚዲያ ላይ ኢቭን ኢፍ ሳይዙ ስንት በስንት እንደሆነ ራሱ ላያውቁ ይችላል። መስራት የሚፈልጉት ነገር የሳይዝ አሁን ለምሳሌ የዩቲዩብ ሳይዝ የቲክቶክ ሳይዝ ስንት በስንት እንደሆነ ምናምን ነገር ላታውቁ ትችላላችሁ እና በቀላሉ እዚህ ሶሻል ሚዲያ የሚለው ውስጥ ገባላችሁ። ከዛም በኋላ ራሱ ሳይዞቹን እንደዚህ ያመጣላችኋል ማለት እንግዲህ ከላይ ዩቲዩብ ቴምፕሌን የሚላለ፣ ኢንስታግራም ፖስት የሚላለ፣ ፌስቡክ ፖስት የሚላለ፣ ፌስቡክ ከቨር የሚላለ፣ ኢንስታግራም ምና ይሄ ሁሉ እንደምትመለከቱ ዩተር በቃ ጨቅ ነው ማለት ነው። ይሄ ሁሉ ማለት ነው። ለምሳሌ ዩቲዩብ ዝም ብለን ቴምፕሌን የሚለው ውስጥ ዩቲዩብ ቴምፕሌን ዝም ብለን እንግባ። እንደምትመለከቱት በጣም ብዙ ቴምፕሌኖች ነው ያመጣልን። በጣም ብዙ የሚባሉ ቴምፕሌኖች ያመጣልናል። እዩልኝ ጋይስ፣ እዩልኝ። ይሄ ሁሉ እናንተ እንትን ማለት ትችላላችሁ። በዚህ ቦታ ገብታችሁ መስራት ትችላላችሁ እናንተ እንደምትመለከቱት ማለት ነው። ከዚህ ውስጥ የፈለጋችሁትን እናንተ መርጣችሁ በጣም ብዙ ፍሬ ያለው ከፍላችሁ መጠቀም የምትፈልጉ ከሆነ ከፍላችሁ መጠቀም ትችላላችሁ ማለት ነው። መስራት የምትፈልጉበት የራሳችሁ የሆነ ኮንቴንት ሊኖር ይችላል። የፈለጋችሁትን እየመረጣችሁ የፈለጋችሁትን ጽሁፍ እየጻፋችሁ እናንተ ኤዲት ማድረግ ትችላላችሁ ማለት ነው። አሁን ለምሳሌ ዝም ብዬ እኔ አሁን ቢዝነስ ላይ ክሪፕቶ ላይ ምናምን መስራት የምፈልግ ምናምን ነገር ቢሆን አሁን ይሄንን እነዚህን ነካሁት። አሁን ይሄንን ነካሁት። ከዛ ይሄንን እዚህ ጋር ዝም ብዬ አሁን የራሴን ፎቶ ላምጣው። ከልሙ ፎቶዬን አመጣሁት። ከዛ ፎቶዬን እዚህ ጋር አመጣሁት። ፎቶ ይገባ ታያላችሁ ጋይስ። አሁን ቴምፕሌን እየሰራው ነው ማለት ነው። እነዚህን ሰዎች እንደፈለጋችሁ አድርጋችሁ ማውጣት ትችላላችሁ። እነዚህን ሰዎች ማውጣት ትችላላችሁ። ጽሁፉ ደግሞ ካልተመቻችሁ እቺ ጽሁፍ ለምሳሌ እቺ ጽሁፍ ካልተመቻችሁ አሁን ለምሳሌ እቺ ጽሁፍ ምንም እንትና ይቀይር። ይሄው እንደምትመለከቱት እኔ ኤልፋዝ ሚዲያ ብዬ ጻፍኩ ማለት ነው። እንዲህ አድርጋችሁ እናንተ ሳይዛችሁ እንደፈለጋችሁ እያደረጋችሁ ፎቶአችሁ እንደዚህ እየቀየራችሁ ራሱ የሰራውን ቴምፕሌን እናንተ ቴምፕሌኗን ብቻ መስራት ትችላላችሁ ማለት ነው ጋይዝ። እያያችሁ ነው አይደል? እንደዚህ አድርጋችሁ ቴምፕሌን መስራት ትችላላችሁ ማለት ነው። ቴምፕሌን የዩቲዩብ ቴምፕሌን እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። እያንዳንዱን እንደዚህ እያደረጋችሁ የፈለጋችሁትን እየመረጣችሁ እናንተ መስራት ትችላላችሁ። ይሄ ምን ላይ ነው? ካንቫ ላይ ነው ጋይዝ። ካንቫን ከፈለጋችሁ ለኢንስታግራም ስቶሪ ሳይዙን ራሱ መቅረጽ አያስፈልጋችሁም። እናንተ ሳይዝ ራሱ አቀርጡም፣ ራሱ ሳይዙን ይቆርጥላችኋል። እናንተ ገብታችሁ የፈለጋችሁትን መርጣችሁ እዛ ጋር ጽሁፉ የሚቀየርላችሁ ከሆነ ጽሁፉን እየቀያየራችሁ ምናምን መስራት ነው ማለት ነው። ይሄ በጣም የሚገርም ነው። ካንቫ ሞባይላችሁ ላይ ኢምፖርታንት ነገር ነው። በጣም ሊያግዛችሁ የሚችል ነገር ነው። በጣም ህይወታችሁ ሊያቀልላችሁ የሚችል አንድ ዘግናኝ የሚገርም አፕሊኬሽን ቢኖር ካንቫ ይባላል ቤተሰብ። ስለዚህ ይህንንም አፕሊኬሽን እንድትጠቀሙበት ሪኮመንድ አድርጋችኋለሁ ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። የምትፈልጉ ጥያቄ ካለ ጠይቁኝ። ካንቫንም እያንዳንዱን ስራለን የምትሉኝ ከሆነ እኔ እያንዳንዱን ሰራላችኋለሁ ማለት ነው። ሙሉውን እያንዳንዱ ዲቴል እየገባው ሰራላችኋለሁ። ሰብስክራይብ ማድረግን እንዳይረሳ ማለት ነው። አሁን ወደ አራተኛው እንሄዳለን። ስለዚህ ካፕከትን አይተናል፣ ስናፕሲድን አይተናል፣ ከዛም በኋላ ካንቫን አይተናል። እነዚህ ለሞባይላችሁ በጣም ወሳኝ የሆኑ አፖች ናቸው ማለት ነው። ወደ አራተኛው እንሄዳለን። ወሳኙና የሚገርም አፕ ላሳያችሁ ነው። ምን ይባላል? አፕ ጎግል ሌንስ ይባላል። እንደምትመለከቱት ጎግል ሌንስ 1 ቢሊየን ሰው ዳውንሎድ አድርጎታል። እንደምታዩት 1 ቢሊየን ሰው ዳውንሎድ አድርጎታል። ይህ አፕ ከምትጠብቁት በላይ የሚገርምና ለሞባይላችሁ ለህይወታችሁ ወሳኝ የሚባል አፕ ነው ማለት ነው። እንግዲህ እናንተ ካላወረዱ ብዙ ሰዎች አታወርዱትም እርግጠኛ ነኝ። ኢንስታል የምትለዋን አንድ ጊዜ ትነኳታላችሁ ማለት ነው። ከዛም በኋላ ኦፕን የሚለውን ትነኩታላችሁ። ይህ አፕ በጣም ብዙ አስገራሚ ነገሮች አለው ማለት ነው። ስለዚህ ዳውንሎድ ካደረጋችሁት በኋላ ቀጥታ ይህ አፕ ወደዚህ ነው። አንደኛ የፎቶ ጥራትን ያስተካክላል ማለት ነው።
ተራ ፎቶ አንስታችሁ ወረቀት ሊጠፋ ወይም ጥላ ሊያርፍበት ይችላል። ጥላ አሁን ፎቶ ካነሳችሁ በኋላ ጥላ ቢያርፍበት በማይክሮሶፍት ሌንስ ግን ወረቀቱን ብቻ ለይቶ በማውጣት ጥላውን አጥፍቶና ቀለሙን አስተካክሎ ልክ እንደ ፎቶኮፒ ማሽን ጥራት ያለውን ሰነድ ያደርግላቸዋል ማለት ነው። በሁለተኛነት ደረጃ ጽሁፎችን ወደ ዲጂታል ይቀይርላቸዋል። ይህ አፕ በጣም አስገራሚ ክፍል ነው። በወረቀት ላይ የተጻፈን ጽሁፍ ፎቶ ስታነሳው አፑ በወረቀት ላይ ያለውን ጽሁፍ ለይቶ በማውጣት ወይም በማወቅ ወደ ወርድ ወይም ቴክስት ፋይል ይቀይርልሃል። አሚዚንግ በጣም በሚገርም ሁኔታ ማለት ነው። ወደ ወርድ ፎቶ ካነሳችሁት በኋላ ወደ ወርድ ወይ ወደ ቴክስት ይቀይርላቸዋል ማለት ነው። ይህ ማለት ያለን ጽሁፍ በድጋሚ ማተብ ሳያስፈልግ ኮፒ አድርገ ኤዲት ማድረግ ከፈለጋችሁ ኤዲት ያደርግላቸዋል። ሌላው ደግሞ ለደብዳቤዎች፣ ለሪፖርቶች፣ ለዋይት ቦርዶች በትምህርት ወይም በስብሰባ ወቅት ጥቁር ሰሌዳ ላይ የተጻፈ ነገሮችን ብርሃን ሳንጸባርቁ በግልጽ ለማየት ወይ ደግሞ ለመቅረጽ ይረዳቸዋል ማለት። ሌላው ደግሞ የሰውን ቢዝነስ ካርድ ፎቶ አንስታችሁ ስሙንና ስልኩን ልክ ስታነሱ አሁን ቢዝነስ ካርድ ከሰጣችሁ በኋላ ቢዝነስ ካርዱን ትቀበሉታላችሁ፣ ፎቶ ታነሱታላችሁ። ከዛ ስሙንና ስልኩን ለይቶ ስሟና ስልኳን ብቻ ለይቶ ሞባይላችሁ ላይ በዛ ስም ሴቭ ያደርግላችኋል። በጣም የሚገርም አይደል ጋይዝ? ሌላው ደግሞ የቀረስከውን ሰነድ በቀጥታ ወደ ፒዲኤፍ ወርድ ወይ ደግሞ ፓወርፖይንት ወይም በጂፒጂ መልክ ማስቀመጥ ይቻላል ማለት ነው። እና የሚገርም አፕ ነው። ይህንን አፕ እያንዳንዱን ዲቴል ብሰራላችሁ ማለት ነው በቃ አታምኑ። ይሄ አፕም እንድሰራላችሁ የምትፈልጉ ከሆነ ምናምን ሰራላችኋለሁ። ስራልን ብላችሁ ኮሜንት ላይ አስቀምጡልኝ እንጂ እኔ ሰራላችኋለሁ፣ ችግር የለውም ማለት ነው። ይሄ አፕ በጣም ብዙ ጠቀሜታ ለሰዎች ህይወት አሁን የነገርኳቸውን እነዚህን ወሳኝ ነገሮች በሙሉ ይይዛል ማለት ነው። ከ1 ቢሊዮን ሰው በላይ ዳውንሎድ አድርጎታል። እንግዲህ በጣም ብዙ ሰዎች ይጠቀሙበታል ማለት ነው። ስለዚህ እናንተም ይህንን አፕ ሞክሩት፣ ከዛ ተጠቀሙበት። በጣም ይጠቅማችኋል ብዬ ተስፋ አደርጋለሁ ማለት ነው። ሰብስክራይብ ማድረግ እንዳይረሳ ቤተሰብ። የእናንተ ሰብስክራይብ እኔን ያጠነክረኛል፣ እናንተን ምንም አይጎዳችሁም። ስለዚህ ሰብስክራይብ ማድረግ እንዳይረሳ። ወደ 5ኛው አፓችን እንሄዳለን ማለት ነው። ቴሌፖርተር ይባላል ማለት ይህ ቴሌፖርተር ምንድን ነው? ዋናው ስራው አሁን ብዙ ሰዎች ጋዜጠኛ መሆን ይፈልጋሉ፣ ግን እንዴት አድርገው ማንበብ እንደሚችሉ አያውቁም። ይህኛው ቴሌፖርተር ምንድን ነው? ቪዲዮ ጽሁፉን እያያችሁ ጽሁፉን ሞባይል ላይ እያያችሁ ማለት ነው። ከዛ ቪዲዮ ትቀርጻላችሁ ማለት ነው። ከዛም በኋላ ምንድነው የምታደርጉት? ታነባላችሁ። አሁን ለምሳሌ እዚህ ጋር እንደምትመለከቱት ማለት ነው። ያው ይህን ጽሁፍ ለምሳሌ ገብቷል እዚህ ጽሁፍ። ከዛ እናንተ እዚህ ሪከርድ ቪዲዮ የሚለው ቦታ አንድ ጊዜ ትነኩታላችሁ። ከዛ እዚህ ጋር እንደምትመለከቱት እዚህ ጋር ፕሌይ የሚለውን እዚህ ጋር አንዴ ስትነኩ እዚህ ጋር እንደምትመለከቱት ማለት ነው ከላይ ጽሁፉ ይሄዳል። እናንተ ደግሞ በቪዲዮ ራሳችሁን እያያችሁ ትቀርጻላችሁ ማለት ነው። ይሄኛው አፕ በጣም ጠቃሚ አፕ ነው። በጣም ነው የሚጠቅማችሁ ማለት ነው። ምክንያቱም ዜና መስራት የምትፈልጉ ሰዎች፣ አንዳንድ ነገሮችን እያያችሁ ራሳችሁ መቅዳት የምትፈልጉ ማውራት የምትፈልጉ ሰዎች ምናምን ይሄ ለእናንተ በጣም ወሳኝና የሚገርም አፕ ነው ማለት ነው። እንደዚህ አድርጋችሁ ይኸው ከስር እየቆጠረ ነው፣ ከላይ ደግሞ እየሄደ ነው ማለት ነው። እንደምትመለከቱት ከላይ እየሄደ ነው ማለት ነው። ይሄው እንዲህ እያረጋችሁ ማንበብ ትችላላችሁ ማለት ነው። እንደፈለጋችሁ አድርጋችሁ መስራት ትችላላችሁ ማለት ነው። ይሄ ለእናንተ በጣም ወሳኝና ምርጥ አፕ ነው ማለት ነው። ከዛም በኋላ የቀረጻችሁ ስራ እንደዚህ ይመጣላችኋል። እናንተ ወደ ፈለጋችሁ ሼር አድርጋችሁት ወደ ፈለጋችሁ ወደ ካፕካችሁትም ቢሆን መስራት ትችላላችሁ ማለት ነው። መማረክ ትችላላችሁ፣ መስራት ትችላላችሁ ማለት ነው። ይሄ አፕ በጣም ጠቃሚና ወሳኝ አፕ ነው። እንደዚህ መስራት ትችላላችሁ። ስለዚህ አፕ እያንዳንዱ ነገር እንሰራላችሁ የምትፈልጉ ከሆነ ቪዲዮ ጠይቁኝ፣ ቪዲዮ ሰራላችኋለሁ ማለት ነው። ሰብስክራይብ ማድረግ እንዳይረሳ ማለት ነው። እንግዲህ አሁን ክብራትና ክብራን እስካሁን አብራችሁን ቆይታችኋል። እስካሁን አብራችሁን የቆያችሁ ሰዎች አንድ ወሳኝና የሚገርም ቲፕ ነግራችኋለሁ ብዬ መግቢያ ላይ ተናግሬ ነበር ማለት ነው። ይሄ ቲፕ ምንድነው መሰላችሁ? ምንድነው የምታደርጉት? ቴሌግራም ላይ ትገባላችሁ። ይሄ ቴሌግራም ላይ ትገባላችሁ ያልኳችሁ ዋና ምክንያት ለምንድን ነው ነገር ምንድን ነው? እናንተ አሁን ለምሳሌ ፋይል ማስቀመጥ ፈልጋላችሁ። ድንገት ፋይሌ ቢጠፋብኝ፣ ሞባይሌ ቢጠፋብኝ ፋይሌ ነው ማስቀመጠው ምናምን ብላችሁ ትጨናነቃላችሁ። ነገር ግን ወሳኝ ቦታ አለ ቴሌግራም ላይ፣ ብዙ ሰዎች የማያውቁት በጣም ወሳኝ ቦታ አለ ማለት ነው። ስለዚህ አሁን እሷን ቦታ ነው እንደ ቲፕ አድርጌ ያስቀምጥኩላችሁ። እሷን ቦታ እንመለከታለን ማለት ነው። ፋይላችንን እስከፈለግ ነው እስከ 2 ጂቢ ቪዲዮ ድረስ ማስቀመጥ እንችላለን ማለት ነው። እዚህ የሰርች በተኗ ላይ ሰርች የምትለዋ ቦታ ላይ እንሄዳለን። ከዛ እዚህ ከላይ እንደምትመለከቱት ሴቭድ ሚሴጅ ብዬ እጽፋለሁ ማለት እንደምትመለከቱት ሴቭድ ሚሴጅ ውስጥ ገቡና
እናንተ እንደምትመለከቱት የፈለጋችሁትን ማለት ነው እዚህ ቦታ ላይ ማስቀመጥ ትችላላችሁ ማለት ነው። እንደምትመለከቱት አሁን እኔ ይሄ ሁሉ ፋይል ቴሌግራም ላይ ያስቀመጥኩት ፋይል ናቸው ማለት ነው። ይሄ ሁሉ ፋይል ቴሌግራም ላይ ያስቀመጥኩት ፋይል ነው ማለት ነው። እናንተ ቴሌግራም ላይ ይህንን እንደዚህ ፋይሎችን ማስቀመጥ ትችላላችሁ። አይቆጥርባችሁም፣ ምንም እንትን አይላችሁም። ምንም ድንገት ሞባይላችሁ ቢጠፋ ቴሌግራማችሁን ብቻ ኢሜልና ስልኩን ካላችሁ ልክ ቴሌግራሙን ሲጭኑ እዚህ ውስጥ ያለው ፋይል በሙሉ ይቀመጥላችኋል ማለት የትም አይሄድባችሁ። ስለዚህ እቺ በጣም ወሳኝ ቲፕ ነች ማለት ነው። ተጠቀሙባት። ሰብስክራይብ አላደረክም ልንካው ብለህ እያሰብክ ነው። ንካው ነብስ ንኩት ሰብስክራይቡን ንኩት ማለት ነው። ቀዩን አጥፉ፣ የደውል ምልክት አብሩ፣ የምለቃቸው ቪዲዮዎች በሙሉ እንዲደርሷችሁ ማለት ነው። ስለዚህ መንካት እንዳይረሳ። እንግዲህ ክብራትና ክብራት ለዛሬ ያዘጋጀውላችሁ ፕሮግራም ይሄንን ይመስላል ማለት ነው። እንደተጠቀማችሁበት ተስፋ አድርጋለሁ። ይሄንን ቪዲዮ ሼር እያደረጋችሁ ደግሞ ለሰዎች እንድታደርሱ በዚህ መልእክቴን አስተላልፋለሁ ማለት ነው። ምን አይነት ቪዲዮዎች ይሰሩላችሁ የዛሬውን እንደተማራችሁበት ተስፋ አድርጋለሁ። እንዲሰራላችሁ የምትፈልጉትን አፕሊኬሽን ካለ ኮሜንት ላይ ጻፉልኝ፣ እነግራችኋለሁ። እንዲሰራላችሁ የምትፈልጉትን ቪዲዮ ካለ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ ማለት ነው። ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እንገናኛለን። መልካም ቀን።